ይሄን ያክል ድፍረት እኮ ታፈሰ አይኖራትም። ታፈስ እኮ ላትሆን ትችላለች። ሌላ ሰው ሊሆን ይችላል። ሌላ ሰው ቢሆንም ራሱ ያው በአምላክ ነው የሚሆነው። እሱ ደግሞ ቆይ አንዴ እጅል እስከሚቀምስ ነው። ለነገሩ ታፈስም ሆነች ሌላ በአምላክም ሆነ እንኳን ወጣች ጠግባ ነበር። እንኳን ወጣች እቺ ደናቁርት እንኳን ተገላገልኳት። ደም ያቃጥላል። ይሄ ደግሞ ሲቃይ ነው ባካችሁ። በስመ አብ አፍሽን ዝጊ ክፍታ። ተሰብስባችሁ ገረል መግባት ትችላላችሁ። በፈጣሪ ስም አንቺ ደግሞ እዚህ ምን ታደርጊያለሽ? ትላንትና አብነት በእኔ ምክንያት እንደዛ ነው። ዛሬ ደግሞ ታፈስ። በቃ የሚያዝኑልኝ ሰዎች ሁሉም ይጎዳል። ወይኔ ወይኔ ወይኔ። ዝግጁ ነሽ አይደለም? ጨርሻለሁ። በጣም ጸባው ተቀይሯል። እደርስበታለሁ። አንተ ጉትት ሽማግሌ። በስተመጨረሻም አይሆንም የተባለው ነገር እየሆነ ይገኛል። ይፍቱ ስራ ዛሬ ላይ ኩሽና ገብታ ድስት መያዝ እንኳን አቅቷት ሌላ ተአምር ተፈጥሯል። በሌላ በኩል ህብስት ዛሬ ቆፍጠን ብላ ትልቅ ጀብዱ ሰርታለች። ያ ጀብዱ ምንድነው? አብረን የምናየው ይሆናል። ሰላም የተነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ ያደርጋችሁ ስለምታበረታችሁ ምስጋና እጅግ ከልብ ነው። እነሆ ህብስት ድራማን ክፍል 35 ይዤላችሁ ቀርብ ያለው ተከታተሉ። ባለፈው ክፍል እንደምታስታውሱት ታፈሱ ከዛ ቤት እንድትወጣ ተነግሯትና ተደብድባም ነበረ። ታዲያ ታፈሱ በህይወት ትትረፍ አትትረፍ የሚለው የሁላችንም ጥያቄ ነበር። ይፍቱ ስራ በደንብ አድርጋ ረግጣትም ስለነበረ ኩላሊቷስ ጤንነቷ ምን ላይ ደረሰ የሚለው አሳስቦናል። ስለዚህ ዛሬ ላይ ታፈሱ ምን ላይ ነው ያለችው፣ እንደገናስ ደግሞ አሁን ላይ ይፍቱ ስራ እንዴት ሆነች የሚለውንም ተስተካከለች ወይስ አልተስተካከለችም የሚለውንም አብረን እናያለን ማለት ነው። ያው እንግዲህ ታፈሱ ከዛ ቤት ወጥታለች፣ አስወጥታታለች። ይፍቱ ስራ ታፈሱንም አባራ ወደ ኩሽና መግባቱ ዛሬ ግድ ሆኖባታል እና ወደ ኩሽና ሰንዳ ብላ ልክ እንደ ሴት ገብታለች። ነገር ግን ደግሞ የተፈጠረው ተቃራኒው ነው። ሴት ነኝ ብላ ወደ ኩሽናዋ ስታመራ ድስት እንኳን በስርዓቱ ጥዶ ለመክፈት የተቸገረች ሴት ሆናለች ይፍቱ ስራ። እስከ ዛሬ ድረስ ሁሉን ነገር በታፈሱ ትከሻ ላይ አድርጋ የኖረችው ይፍቱ ስራ ዛሬ ግን ግራ ተጋብታለች። እንደውም እንኳንም ቀረችብኝ እንኳንም ሄደች የራሷ ጉዳይ የሚል የቁጭት ቃሎችን እየተናገረች ትገኛለች። አሁን ላይ በዚህ ደቂቃ ይፍቱ ስራ ታፈሱ ብትመጣ ስቃ እንደምትቀበላት እርግጠኛ ነን። ነገር ግን ወጥታለች፣ ምንም ማድረግ አይቻልም። አመሻሹ ላይ ማታ ከኔ ጋራ አታድራለህ ወይ ብላ የጠየቀችው ህብስት አብሯት ያደረው በአምላክ ዛሬ እንደተለመደው እዛው አልጓ ላይ ጋደም ብሎ ሌሊቱ ይነጋል። ታዲያ ጠዋት በማለዳ የተለመደችውን ቃል በአምላክ እዚህ ነው እንዴ ያደርከው ብላ ተሽኮረመማለች። አዎ እዚህ ነው ያደርኩትኝ ይላታል። በይደነዋይ ብሎ ተነስቶ ጥሏት ሊወጣ ሲል እባክህን ጥለኸኝ አትውጣ አለችው በሚያሳዝን ቃል። በዚህ ሰዓት ነበረ እሺ በቃ ለባብሽና አብረን እንውጣ፣ እኔ ደግሞ አሁን ሊሄድ ነኝ ይላታል። ሊሄድ የፈለገው ከጓደኛው ጋር ነው። አብነት ያው እንደተለመደው አሁን ላይ መንቀሳቀስ ስለማይችል ግዴታ እየሄደ ቼክ ማድረግ አለበትና ህብስትም አብራው ትወጣለች። አብራ ሄዳ አብነት ጋር ማሳለፍ እንፈልጋለች። ምክንያቱም እንኳን ታፈሱ ሳትኖር ታፈሱ ኑራ እንኳን መከራውና ስቃይዋ እየበዛባት ነው። ስለዚህ ዛሬ ደግሞ በግላጭ አግኝታ እንደምትገላት 100% እርግጠኛ ናት። ከቤት ሲወጡ ወይዘሮ ይፍቱ ስራ ታገኛቸውና ወዴት ነው ትላለች። ወዴትም አይደለም ምን አገባሽ ብሎ ወንድሟ በአምላክ ጥሏት ገፈታትሯትም ይወጣል። ሁለቱ ተያይዘው ሲወጡ በንዴት እየናረች ያንን የጣደችውን ሽሮ መብሰልና ለመብሰሉን ልታይ ስትሄድ አሁን ግን እጇን ስላቃጠላት እጅግ ምርር ብላለች ይፍቱ ስራ። ታዲያ መቼም ትዳር ነውና ለባሏ ግዴታ ማብሰል አለባትና አብስላ ስትጨርስ አለም ይመጣል። አለም ካደረበት ሲመጣ ቤቱ ጭር ብሏል። ማንም ቤት ውስጥ የለም። ታዲያ የት ነበር ከሚል ጥያቄ ከሚስቱ ይሰነዘርለታል። የትም አልነበርኩም፣ ማታ ሰላሜን ስትነሱኝ ከቤት ወጥቻ አደርኩ፣ ስለዚህ ይኸው ነው ብሎ ገፍትሮ ጥሏት ይሄዳል። ታዲያ ምሳ ትበላለህ ወይ ብላ ስትጠይቀው ውጭልኝ አላት። ከቢሮው ገብታ እንደ ሚስት ስትጠይቀው እሱ ግን ነገሮቿ ሁሉ እያናደደው ስለመጣ ከዚህ ጋር ውጭልኝ ምን ትመስላለች ብሏታል። ጭራሽ ምን ትመስላለች ይለኛል እንዴ ብላ በንዴት እየናረች ቤት ውስጥ ይህም ሁሉ ነገር እየመጣ ያለው በህብስት ምክንያት ነው፣ እገልሻለሁ እያለች
በህብስት ላይ መዛቷን ቀጥላለች። ነገር ግን ደግሞ አቶ አለም አሁን ላይ ልቡ ሌላ ቦታ ሄዶበታል፣ እሱም ከሄርሜላ ጋር። ነገር ግን ይፍቱ ስራ አለመጠርጠሯ እስካሁን ድረስ በጣም የሚገርም ነው። እኔ የሰራሁትን እኔ ራሴ ጠርግ ጋርጌ ብለዋለሁ ብላ ያሰበች ትመስላለች። ይፍቱ ስራ የምወደውን ዱባ ሰርቻለሁ ብላ አቅርባ ግጠም አድርጋ ከበላች በኋላ አለም ሰራተኛዋ ቡና ታፍላለኝ ይላታል። የለችም ሄዳለች ብላ ስትለውም አዎ ጉድሽን ስለተናገረችብሽ ነው አይደል ያባረሻት? በጣም ታሳዝኝ ሴት ነሽ፣ ምን አይነት ሴት ነሽ ብሎ ጥሏትም ሲሄድ ይህ ሽማግሌ ግን ሰሞኑን አፈልቷል፣ ምን ሆኖ ነው እያለች ይፍቱ ስራ ከራሷ ጋር ጥያቄ ውስጥ ገብታለች። አሁን ላይ ሳጠረጥር አልቀረችም። ይህ ሰውዬማ የሆነ ነገር ሳይኖር አይቀርም እያለችም ከራሷ ጋር ንግግር ጀምራለች። ስለዚህ አቶ አለምን ለመሰለል የሆነ ነገር ማዘጋጀት እንዳለባትም ራሷን እያዘጋጀችው ትገኛለች። በሌላ በኩል ህብስትና በአምላክ ወደ አብነት ቤት ጎራ ብለዋል። በሩን ሲያኳንኩ ግን በሩ የከፈተችላቸው ያቺ የሚጠሏትና ትናንትና መጥፎ ነገርን ስላደረገች ይቅርታ እናደርግልሽም ያሏት ሄርሜላ ነበረች። ሄርሜላ እንግዲህ ማታ ማድርበት የለኝም ብላ ሲስተሙን ተጠቅማ የአብነትን ልብ አንሰብስፋ እዛ ቤት ነው ያደረችው። ነገር ግን በሩን ከፍታ ሲያዩዋትም ተናደው ባክን በአምላክ ይችን ልጅ አስወጣልኝ ብላ ህብስት አብነት ጋር ትሄዳለች። አብነትን ሄዳ እንድየተርበተበተች ደህና ነህ አይደል አለችው። አብነት ጋር ያላቸው ግንኙነት ትንሽ ጥርጣሬ ውስጥ ይከታል። በአምላክ የቅናት መንፈስ ጫር ሳያደርግበት አይቀርም። የህብስት ሁኔታ ከልቧ የምትፈልገውና የምታስበው ወንድ አይነት አድርጋ ነው። ሰላምታዋ አሰጣጧም ራሱ ግራ ያጋባል። ታዲያ በአምላክ ይህን እየተመለከተ ቅናቱ ጫፍ ላይ ባወጣ ይገርማልን? በእውነት በጣም የሚገርም ነው። አብነትም ህብስት የመጣሽልኝ ወይ ብሎ ሰላምታ ከተለዋወጡ በኋላ ሄርሜላን ከዛ እንድትወጣ ይጠይቋታል። ሄርሜላ ግን በሚያሳዝን ድምጿ እባካችሁን ይቅርታ አድርጉልኝ፣ ሌላ ሰው ማናለኝ? ህብስት አንቺም ቢሆን እናቴ ከሞተች በኋላ ያጠፋሁትን ጥፋት አውቃለሁ፣ ያን ግን ያደረግኩት ለእናቴ ሕክምና ብዬ ነው ብላ ይቅርታ ተጠይቃቸዋለች። እግሯ ስርም ሄዳ ትደፋለች። ህብስት በሰዎች መጨከን አታውቅምና ይቅርታ ታረግላታለች። በአምላክ ግን ይህን ማድረግ ስላልቻለ ጥሏቸው ይወጣል። ባክን ብሎ አብነት ቢለምነው ሊያደርግለት ግን አልቻለም። ነገር ግን ህብስትና በአምላክ ይቅርታ ባያደርጉልኝ ብላ ተስፋ ያደረገችው አንደኛው ተሳክቶላታል። ህብስት ይቅርታ ካረገችላት ነገሩ እየቀለለ እንደሚመጣ እርግጠኛ ናት። ጥላቸውም ይቅርታ ስላረግሽልኝ አመሰግናለሁ ብላ ትወጣለች። ህብስት ይህን ጊዜ ልቧ ዝርር ይልና ወዴት ነው ዛሬ ስምትሄጁ ትላታለች። እንግዲህ ወደ እግሬ ወደ መራኝ ብላ ጥላቸውም ትወጣለች። አብነት ሄርሜላ አሳዝነዋለች። የሆነ ቀን ህይወቱን ስላተረፈችለትም እንደውም ምስጋና የሚገባት መስሎ ተሰምቶታል። ማምላክ ሄርሜላ ከወጣች በኋላ ወደዛ ሲገባ እንደውም ይኸውልህ እቺ ሴት እኮ ህይወቴን አተርፋልኛለች፣ ምንም አያጠፋችም፣ የትናንትና ስህተቷን ትተን ዛሬ ይቅር ልንላት ይገባል ይለዋል። ለማንኛውም የሆነ ሆኖ አሁን አቶ አለም ስልክ እየደወለ ነው፣ ላንሳ ብሎ ስልኩን ያነሳል። አቶ አለም ምን ሆነን የጠፋው ነገሩ እየተበላሸ ነው ይለዋል። አብነትም ነገሩ እየተበላሸ እንደሆነ አውቃለሁ፣ ነገር ግን ትንሽ አደጋ ደርሶብኝ ነው፣ ስለዚህ ለዛ ነው ይለዋል። ያንተ አደጋ ደረሰልብህና የኔ ነገር መበላሸት አለበት ወይ ሲለው በዚሁ አጋጣሚውን ተጠቅሞ ለምን ልጅ መታ ትጠይቀኝምና አንቀራረብም ይለዋል። ጥሩ ሀሳብ ነው ብሎ አቶ አለም ስልክ ደውሎ ለበአምላክ ህብስትን ይዟት እንዲሄድ ያደርገዋል። ህብስት ግን እዛው እንዳለች አቶ አለም አያውቅም። ሶስቱ በአንዱ ነው አቶ አለምን እየተጫወቱበት ነው ያሉት። ነገር ግን አቶ አለም ወጥመድ ውስጥ ሊገባ እንደተዘጋጀች አይጥ መሆኑን አላወቀም። እሺ ተባብለውም ሲሳሳቁ ፈገግ ሲሉ ከቆዩ በኋላ በአምላክ ትንሽ ደስ አላለውም። ጨዋታቸውና ቀልዳቸው እያስቀናው እንጂ እያስደሰተው አይደለም። ትንሽም ቀልዳችሁን አበሳችሁት ብሎ ቆጣ አብሏቸዋል። ታዲያ ከትንሽ ደቂቃ በኋላ ወደፊት መመለስ ነበረባቸውና ወደ ቤት ይመለሳሉ። ወደ ቤት ሲመለሱ ወይዘሮ ይፍቱ ስራን ያገኟታል። ወዴት ነው? ምንድን ነው? ከየት ዋላችሁ ብላት ጥያቄ ስታቀርብ ህብስት ጥላት ገፈታትራት ትገባለች። ህብስት ገፈታትራት ስትገባ በአምላክ መውጣቱን ተከታትላ ይፍቱ ስራ ወደ ክላሷ ታመራለች። ታዲያ ህብስትም የእናቷን ፎቶ ይዛ እያለቀሰችና እማዬ ምን ላደርግ እያለች በነበረች ይፍቱ ስራ ወደ ክላስ ትገባለች። አንቺ የማትረቢ አሁንማ ቆይ እጨርስሻለሁ እያለች ስታስፈራራትና የእናቷን ፎቶ ደብቃ ይዛው ስለነበረ ተቀብላ ቅድዳ ታረግባታለች። በዚህ ሰዓት ሌላኛዋ ህብስት ትገለጣለች። ህብስት እስከ ዛሬ ድረስ የዋህና ገራገር ቅናት፣ ዛሬ ግን እጅግ በጣም በብስጭት ናረች። የሆነ መቀስም ይዛ ካልጋው ስር ነበረና አወጣችው። ይፍቱ ስራም እንደተለመደው ስትዘልፋትና የእናቷን ፎቶ ቀዳዳ በእግሯ ስትረግጥ፣ ነገር ግን ደግሞ ህብስት ሌላኛዋን ህብስት ገልጣ እግሯን
በዛ በያዘችው መቀስ ትወጋታለች። ይፍቱ ስራም እየጮኸች መራመድ አቅቷታል። ህብስትም ከዛ ክፍል ወጥታለች። በቀጣዩ ክፍል ምን ይገጥማት ይሆን? አብረን የምናይ ይሆናል።